ኢየሱስን አገኘነው። ዛሬ እንደ ቅዱስ ቤተክርስቲያናችን አስተምህሮ ከልደተ ክርስቶስ በፊት ከሶስተኛው ማለት ነው ስብከት በመባል ይታወቃል። ከጌታችን ልደት በፊት ያሉት ሶስት ሰንበታት የራሳቸው ስያሜዎች አላቸው። ሶስቱን ሰንበታት ካከበርን በኋላ የሚቀጥለው የክርስቶስ ልደት ነው። ይህ የሆነበት ምክንያት በማቴዎስ ወንጌል ምዕራፍ 1 ላይ ሐዋርያው ቅዱስ ማቴዎስ ወንጌሉን ሲጽፍ የክርስቶስን 42 ትውልድ ይጽፋል። ስንት ትውልድ? ከክርስቶስ በኋላ ያሉትን 42 ትውልድ ከአብርሃም ጀምሮ እስከ ክርስቶስ ይጽፋል እና በሶስት ክፍል ነው የከፈላቸው። 14ቱን አንድ ትውልድ አድርጎ ይከፍላል። የ14ቱ ትውልድ እንደ አንድ አድርጎ ከአብርሃም እስከ ዳዊት፣ ከዳዊት እስከ ፍልሰተ ባቢሎን፣ ከፍልሰተ ባቢሎን እስከ ክርስቶስ ያለውን 42 ትውልድ ይጽፋል። 42ቱን ትውልድ በሶስት ክፍል ከፍሎ ከነገረን በኋላ ጌታችን ተወለደ ብሎ ልደቱን ያበስረናል። ልክ እንደዚሁ ቤተክርስቲያን ክርስቶስ ከመወለዱ የክርስቶስን ልደት ከማክበሯ ከ3 ሳምንት በፊት ያሉትን 3 ሳምንታት በእያንዳንዱ ክፍል ወይም በየ14ቱ ትውልድ ከፍላ የምታስቡበት ወቅት ነው ማለት ነው። ልክ ሊቃውንቱን በማህሌት ስዱ ብለው ጀምረው የፍሳ ሆነ ብለው ነው የሚያመለክቱት በእነዚህ በ3 ሳምንታት። ያ ማለት ክርስቶስን በ3ቱ ትውልድ አረጋት ወይም በ14 በተከፈለው በ3ቱ ትውልድ ይህን 3ቱ ሳምንት እናስባለን እና የዛሬው ስብከት በመባል ነው የሚታወቀው። ስብከት ማለት ነቢያት ጌታችን ይወርዳል፣ ይወለዳል፣ አዳምን ከሲኦል ያወጣል፣ የሰውን መርገም ያርቃል፣ ሰውን ወደ ቀደመ ክብሩ ይመልሰዋል ብለው የክርስቶስን መምጣት እየተጠባበቁ በዚያን ዘመን ለነበሩ ሰዎች የክርስቶስን መምጣት ያበሰሩበት የተናገሩበት ጊዜ ነው። በምስባኩም ላይ እንደሰማችሁት ፈኖ ዴከ ማርያም፣ አቤቱ እጅህን ላክ፣ እጅህን ከሰማይ ላክ። ፈኖ ዴከ ማርያም፣ እጅህን ከሰማይ ላክ፣ እጅህን ከሰማይ ላክ። እጅ የተባለው ክንድ የተባለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንንም መተርጉማነ መጻሕፍት እጅህን ከሰማይ ላክ የሚለው ሲተረጉሙ ክንድ የተባለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የእግዚአብሔር አብ ክንድ፣ የእግዚአብሔር አብ እጅ ተብሎ ይነገርለታል። ለክርስቶስ ነው የሚነገረው። ክርስቶስን ለምን ክንድ አለው፣ ለምን እጅ አለው ተብሎ ቢነገር እጅ ከአካል ተገኝቶ በአካል ህልው ሆኖ ይኖራል። እጅ ከአካል ነው የሚገኘው፣ እንደገና ከአካል ደግሞ ሳይለይ ይኖራል። እግዚአብሔር ወልድ ክርስቶስም ከአብ ተገኝቶ በአብ ህልው ሆኖ ይኖራልና እጅ ተብሏል። ሌላው እጅ ከአካል ሳይለይ የወደቀን አካል አንስቶ በዚያው ጸንቶ ይኖራል። እግዚአብሔር ወልድም ከአብ ሳይለይ ከሰማይ ወርዶ የወደቀ የተናቀ የጠፋ አዳምን መልሶ ወደ ቀደመ ክብሩ ተመልሷል፣ አድርጓል። በእጅ የወደቀ ያነሱበታል፣ የላላ ያጠምቁበታል፣ ወርውረው ያርቁበታል። እግዚአብሔር አብም በወልድ የወደቀ አዳምን አንስቶበታል፣ የቀረበ ዲያብሎስን አርቆበታል። ስለዚህ እጅ የሚባለው ለክርስቶስ ነው እና ነቢያት እጅን ከሰማይ ላክ፣ ተከበሩን ከብዙዎች አድነን፣ ከጠላቶቻችን አድነን ብለው ነቢያት 5500 ዘመን እግዚአብሔርን ተማጽነዋል። ያንን ተማጽኗቸውን ነው ዛሬ የምናስበው። ያንን የነቢያትን ምህላ የነቢያትን ጸሎት፣ በሌላ በኩል ደግሞ ነቢያት ህዝቡ ተስፋ ቆርጦ በኃጢአት ተጨርሶ እንዳይጠፋ በእግዚአብሔር ተስፋ እንዳይቆርጥ ያልቀረበውን እንደቀረበ ያልደረሰውን እንደደረሰ ያልሆነውን እንደሆነ አድርገው ሰብከዋል። ምክንያቱም ናሁ ሰማነው በኤፍራታ ሰማነው በውስጥ አገኘ ነው እያሉ አጽናንተዋል። የነቢያት ስብከት የሚታሰብበት ዕለት ነው። ለዚያ ነው በርዕሳችን የሚያነሳ ነው ሙሴ በሕግ ነቢያትም ስለ እርሱ የጻፉለትን የዮሴፍን ልጅ የናዝሬቱን ኢየሱስን አገኘ ነው። እንግዲህ ኢየሱስ ክርስቶስ ማን ነው ወደሚለው ከመጣን አንደኛ ነቢያት ትንቢት የተናገሩለት ነው፣ ሱባኤ የቆጠሩለት ነው፣ ሙሴ የጻፈለት ነው፣
ነው። የተናገረው ማን ነው? ይህንን ቃል የነገረው ደግሞ ለወንድሙ ለናትናኤል ነው። ለናትናኤል ነው። በቤተ ሳይዳ በጴጥሮስና በእንድርያስ ከተማ ከ12 ሐዋርያት መካከል አንዱ ለሆነው ለናትናኤል የተነገረ ቃል ነው። የናዝሬቱን ኢየሱስን ምናል ነው? እስኪ አንድ ጊዜ በሉት። የናዝሬቱን ኢየሱስን በሉ። አገኘ ነው። ቅዱስ ዮሐንስ አፈወርቅ ይህንን ቃል ሲተረጎም ይህ ቃል ሶስት ነገሮችን ያመለክታል ይላል። አገኘ ነው የሚለው አንደኛው ፍለጋው ያለቀበት የፍለጋ መጨረሻ ነው። ፍለጋው የቆመበት ነው። አያችሁ፣ ነቢያት እስከዚህ ድረስ ክርስቶስን እስከሚያገኙ ድረስ በፍለጋ ላይ ነበሩ። ተስፋ ሳይቆርጡ በጽናት ሲፈለግ የነበረው መቋጨቱን መፈጸሙን ያሳያል ይላል። የፍለጋ መጨረሻ መሆኑን ያሳያል። ሁለተኛው የደስታ መጀመሪያ ነው ይላል። የምን መጀመሪያ ነው? የደስታ መጀመሪያ ነው። ጥልቅ ፍለጋ ያበቃበት የማይፈጸም ደስታ የተገኘበት ዕለት ነው ይላል። ሌላው ደግሞ ለዘመናት በልብ ተቋጥሮ የነበረው ሐዘንም ያበቃበት ዕለት ነው ይላል። ይሄ ንግግር ነቢያት ክርስቶስን ሲፈልጉት ነበረ። በሚደርስባቸው መከራ ያዝኑ ነበረ፣ ይተክዙ ነበረ፣ ደስታን ይናፍቁ ነበረ። የናዝሬቱን ኢየሱስን አገኘነው የሚለው ንግግር ግን አንደኛ ፍላጎት መፈለጋቸውን ያበቁበት ፍለጋው የፍለጋ መጨረሻ ነው ይላል። በቃ ሲፈለግ የነበረው ክርስቶስን አገኙ። መቼም ሲፈልግ የነበረ ሰው ካገኘው በኋላ ሌላ ፍለጋ የለም፣ ይከተለዋል እንጂ ካገኙ በኋላ መከተል ነው፣ አብሮ መኖር ነው፣ አብሮ መጽናት ነው፣ መዋሃር ነው፣ ከእርሱ ጋር መዝለቅ ነው እንጂ ሌላ ፍለጋ መሄድ አይገባም። ፍለጋው ያበቃበት ዕለት ነው ይላል። ያበቃበት ንግግር ነው። ሁለተኛው በፍለጋው ምክንያት በመገኘቱ ምክንያት የተገኘው የማይፈጸመው ደስታ የጀመረበት ንግግር ነው። ሌላው በፈልገው ባለማግኘታቸው ምክንያት አዝነው ተክዞ ነበረ። ነባይነ ከመ ዘይነባይነ ኮነ ፈወስና ለባቢሎን የተፈወሰ ጽድቅነ ኮነ ከመ ጽድቀ ትክቶ። ፈለግን አላገኘንም፣ አለቀስን አልተሰማንም ብለው ያዝኑ ነበረ። ያ ሐዘን ማብቃቱን የሚያረጋግጥ ንግግር ነው የናዝሬቱን ኢየሱስን አገኘ ነው የሚለው። እንግዲህ ቅዱስ ዮሐንስ አፈወርቅ ይላል አገኘ ነው የሚለው ቃል ይላል። ምን የሚለው ቃል? አገኘ ነው። ይሄ ቃል በነገራችን ላይ ለሚፈልግ ሰው የሚነገር ቃል ነው እንጂ ሳትፈልጉት የሆነ ሰው ብታገኙ የሆነ ነገር ብታገኙ አገኘሁት እኮ ብላችሁ አትደነቁ። ስለዚህ አገኘ ነው የሚለው በፍለጋ መኖራቸውን ያሳያል፣ ያመለክታል። ፈላጊዎቹ ደግሞ ናትናኤልም ፈላጊ ነበር፣ ፊልጶስም ፈላጊ ነበረ። በዚያም ዘመን የነበሩት መሲሁን ይፈልጉት ነበረ፣ ይጠባበቁት ነበረ፣ ደጅ ጠኑት ነበረ። ስለዚህ አገኘ ነው የሚለው በእውነት ልፋታችን ውጤት አመጣ፣ ድካማችን እውን ሆነ፣ የፈለግነውን አገኘን፣ ደስ ይበልህ፣ ሐዘንን ተው እርሳ የሚል የምስራች ቃል ነው የናዝሬቱን ኢየሱስን አገኘ ነው የሚለው። እንግዲህ ቃሉ እንደሚነግረን ኢየሱስን ፊልጶስን አገኘውና ተከተለኝ አለው ይላል። ምን በለኝ አለው? አገኘውና ምን አለው? ተከተለኝ አለው። ምንም አላቀማማ፣ ተከተለው። ማነው? ወዴት ትሄዳለህ? ለምንድን ነው የምከተልህ? አንተን በመከተል ምን አገኛለሁ የሚል ጥያቄ ጠየቀ የሚል ቃል ላይ ኢየሱስ ክርስቶስ አገኘው፣ ተከተለኝ ሲለው ተከተለው። መከተል ብቻ አይደለም፣ ወዲያው ናትናኤልን አገኘው። ናትናኤልን አገኘውና ለናትናኤል እንዲህ አለው፣ ሙሴ በሕግ ነቢያትም ስለ እርሱ የጻፉለትን የዮሴፍን ልጅ የናዝሬቱን ኢየሱስን አገኘ ነው አለው። ሙሴ በሕግ የጻፈለትን ነቢያት ይፈልጉት የነበረው ሙሴ የጻፈለትን ነው። ነቢየ ያነሥ ለክሙ እግዚአብሔር እምአኀቤክሙ ወትስምዑ፣ ከኔ ከወንድሞቻችሁ መካከል እንደኔ ያለ ነቢይ ያስነሳላችኋል፣ እሱን ስሙት ብሎ ሙሴ ጽፎለታል። ነቢያትም ስለ እርሱ ተናግረውለታል። እነ ዳዊት ፈኖ ዴከ ብለው የተናገሩለትን፣ እነ ኢሳይያስ ድንግል በድንግልና ትጸንሳለች የተባሉትን፣ እነ ሚክያስ
በእውነት ሕዝቤን እስራኤልን ነፃ የሚያወጣ የሚታደጋቸው በአንቺ ይሆናል ብለው ትንቢት የተናገሩት ሱባዔ የቆጠሩለትን የናዝሬቱን ኢየሱስን አገኘነው አሉ። ስለዚህ ኢየሱስ ክርስቶስ ማን ነው የሚለው የናዝሬት ሲፈታ አንደኛ ሙሴ ምልክት ይፈልጋል። ሁለተኛ ሶስተኛ የዮሴፍ ልጅ የማለት የዮሴፍ ልጅ የዮሴፍ ልጅ የሚለው የፊልጶስ አላዋቂነት የሚያስረዳ ቃል አይደለም። በዘመኑ ኢየሱስ ክርስቶስ በሕዝቡ መካከል ይጠራ የነበረው የዮሴፍ ልጅ ተብሎ ነው። ስለዚህ የዮሴፍ ልጅ እንደሆነ ለሚያውቅ ሰው ለሰማ ሰው ሲያስረዳ ሌላ ቃል አላመጣም። ያ አይሁድ የዮሴፍ ልጅ ብለው የሚጠሩት እሱ እኮ ነቢያት ትንቢት የተናገሩለት ሥጋ የቆጠሩለት ሙሴ በሕግ የጻፈልን እኛ የምንጠብቀው እሱ ሆኖ አገኘነው ነው። አይሁድ የዮሴፍ ልጅ የሚሉት ቅዱስ ቄርሎስ ዘእስክንድርያ ምን ይላል? በእውነት ማንም ሰው ሲያስረዳ ሰው በሚረዳው መልኩ መናገር ይገባል። የሚያውቀውን ነገር አልተናገረም። ፊልጶስ የተገለጠለት ነገር አለ፣ የተረዳው ነገር አለ። ነገር ግን በተረዳው አይደለም የሚያስረዳው፣ እሱ በሚያውቀው። አንተ ሌሎቹ አይሁድ የዮሴፍ ልጅ ነው ብለው የሚጠሩት እሱ እኮ ነቢያት ትንቢት የተናገሩለት ሱባዔ የቆጠሩለት ሙሴ በሕግ የጻፈለት ሆኖ አገኘነው ብሎ ነገረው። የናዝሬቱን ኢየሱስን አገኘነው አለው እና ይሄ አገኘነው የሚለው በፍለጋ ላይ ናትናኤልም ፊልጶስም ሌሎቹ ሰዎች በፍለጋ ላይ መሆናቸውን ያሳያል። የደከሙለት ነገር እውን ሆኖ አግኝቶታልና ደስ ይበል ብሎ የምስራች ነገረው። ናትናኤል አንድ ጥያቄ ወዲያው መለሰው። የናዝሬቱን ኢየሱስን ነው ያለው። የትኛውን? የናዝሬቱን ኢየሱስን አገኘ ነው። ያ ማለት ናትናኤል የሚያውቀው አለ። ነቢያት ትንቢት የተናገሩለት ሱባዔ የቆጠሩለት ይወለዳል ተብሎ የተነገረው በቤተልሔም ነው። ምሁረ ኦሪት ነው ናትናኤል። በረከቱ በሁላችን ላይ ይደርብን እና የተማረ ሰው ነው። ምስጢርን የሚያውቅ ሰው ነው። የነቢያትን ትንቢት ጠንቅቆ ስለ ናትናኤል ቅዱስ ዮሐንስ አፈወርቅ ሲናገር አንደኛ ጻድቅ ነው ይለዋል። ልቡ ንጹሕ ነው ይለዋል። ልቡ ምንድን ነው? እግዚአብሔር የሁላችን ልብ ንጹሕ ያደርግልን። ልበ ንጹሕ ፍጥር ጌታ እግዚኦ አለ ዳዊት። አቤቱ ንጹሕ ልብን ፍጠርልኝ አለ። ንጹሕ ነው፣ ተንኮል የለበትም፣ ተንኮል የለበትም። ይህንን ደግሞ የመሰከረልን ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ተንኮል የሌለበት የእስራኤል ልጅ መጣ ብሎ ንጹሕ ነው፣ ጻድቅ ነው፣ አዋቂ ነው፣ ምሁር ነው። እንዲህ አይነቱ ሰው በእውነት የምስራች ድንገት የናዝሬቱን ኢየሱስ አገኘ ነው ሲል የናዝሬቱ ኢየሱስ አንደኛ ሙሴ ጻፈለት፣ ሁለተኛ ነቢያት የተናገሩለት፣ ሶስተኛ የሚጠበቀው ነው ሲለው ናትናኤል ጥያቄ ጠየቀ። ከናዝሬት በጎ ሰው ሊወጣ ይችላልና አለው። ይሄ ናትናኤል መጠራጠሩን አያሳይም። ስለተጠራጠረ አይደለም። እኛ የምንጠብቀው ከቤተልሔም ነው ተብሏል። ከቤተልሔም ነው የተባለው እንዴት ከናዝሬት ሆነ ነው? እንዴት ከናዝሬት ሆነ? እንዲህ ሲለው ፊልጶስ የመለሰለት ምንድነው? ናና እይ አለው። ምን በላይ ናና እይ። እንዲህ ነው እንዲያ ነው ብሎ ሊያስረዳውም ሊከራከረውም አልፈለገም። ናና እይ አለው። ቅዱስ ዮሐንስ አፈወርቅ ክርስቶስን ርቆ ማወቅ አይቻልም ይላል። ቀርቦ መቅመስ ነው የሚያስፈልገው። ፊልጶስ አንድ ነገር ያውቃል። ናትናኤል ከክርስቶስ ጋር ከተገናኘ እንደማይመለስ ያውቃል። ለምን? አዋቂ ነው፣ የሚያውቅ ሰው ነው። ልቡ ስለሆነ ነው። ጻድቅ ነው፣ የዋህ ነው። ስለዛሬ ጽሑፍ ነው፣ በውስጡ ምንም የለበትም። ስለዚህ ክርስቶስን ካገኘ እንደማይለቀው ያውቃል። ስለዚህ እንዲህ ነው እንዲያ ነው ብሎ በመመስከር በመናገር ጊዜ ከማጥፋት ይልቅ ምን አለው? ናና እያ። ስለዚህ ናትናኤልም ተከተለው። ዝም ብዬ የምትጎትተኝ እኔ ማን ነኝ አላለም። ንጹሕ ነዋ፣ ጻድቅ ነው፣ ፍቅረ ቢጽ አለው፣ ወንድሙን ይወዳል፣ ያከብረዋል። ስለዚህ ተከተለው። ልክ ተከተለው ሲሄድ ኢየሱስ ክርስቶስ ናትናኤልን አየውና በእውነት በአማን እስራኤላዊ አለ፣ ተንኮል የሌለበት ንጹሕ እስራኤላዊ መጣ ብሎ ተናገረ። ያን ጊዜ ምን አለ ይላል? ከወዴት ታውቀኛለህ አለ።
የሌለበት ተንኮል የሌለበት ሲለው ከወዴት ታውቀኛለህ? ይሄ ተንኮል የሌለበት የሚለው ናትናኤል ቅዱስ ቄርሎስ ምን ይላል? እውነትን የሚፈልጉ ሰዎች ለእግዚአብሔር ታማኝ የሆኑ ነፍሳት ነገሮችን በጥንቃቄ መመርመር ይወዳሉ ይላል። እግዚአብሔርን የሚፈልጉ ሰዎች እያንዳንዱን ነገር ይመረምራሉ። ከወዴት ታውቀኛለህ አሉ። አሁን ከወዴት ታውቀኛለህ የሚለው አንደኛ ተንኮል የሌለበት አለው። ይሄ ማለት በጣም ይገርማል። ከጠሪው በላይ ከጋባዡ በላይ የሚጠራው ለካ እግዚአብሔር ነው። ናትናኤል ፊልጶስ ክርስቶስን ያገኘ መሰለው እንጂ ለካ የሚፈልገው ራሱ ክርስቶስ ነበረ። በጣም ይገርማል። ዛሬ እኛ ክርስቶስን የምንፈልገው ይመስለናል። እሱ ነው የሚፈልገን እሱ ነው። ስለዚህ ናትናኤል አንተ ንጹሕ ሰው ነህ፣ በልቡና ቂም በቀል የለብህም፣ ዛሬ በጸሎት መሰረት የት ታውቀኛለህ ማለቱ የንቀት አይደለም፣ የትዕቢትም አይደለም። ንጹሕ መሆኔን በምን አወቅ እያለው ነው። እንዴት አወቅ? ፊልጶስ የጠራው ናና ነው ያለው፣ ጋበዘው። ሌላውን አያውቅም። በልቡ ምንም እንደሌለ ግን ክርስቶስ ያውቀዋል። ሁላችንም እግዚአብሔር ያውቀናል። ስለዚህ የት ታውቀኛለህ አለው። ይህን ማለቱ ይላል በጥንቃቄ እውነትን የሚፈልግ ስለሆነ መመርመር ስላለበት ነው። ስለዚህ የምንሰማው ሁሉ መቀበል የለብንም፣ መመርመር ይገባናል። የሚመረምር ልብ እግዚአብሔር እስከሰጠን ድረስ መመርመር ይገባናል። ክርስትና ዝም ብለህ እመን የምትለው አይደለም ይላል ቅዱስ ዮሐንስ አፈወርቅ። እመን ብቻ የምትለው አይደለም፣ እመን ብለህ የምትለው አይደለም። አምላካዊ ምስጢር እየመረመሩና እየተረዱ ማደግ የሚገባበት መንገድ ነው እንጂ ዝም ብለህ እመን የምትለው አይደለም። ስለዚህ የምትሰሙትን ሁሉ መርምሩ፣ ማንም እንዳገኘ አይንዳችሁ። ቃሉን መርምሩ። የሚያስተውል እግዚአብሔር ስለሰጠ ከሰው ምስክርነት በላይ አምላካዊ ዕውቀት ተገለጠ። አሁን ይታወቀኛል ብሎ መመርመሩ ተገቢ ነው። ነገር ግን በአማን እስራኤላዊ ማለቱ ከጋበዘው በላይ ከምስክሩ በላይ አምላካዊ ዕውቀቱ አረጋገጠለት። አንደኛ በልብህ ንጹሕ ነህ፣ ምንም ተንኮል የለብህም ብሎ ነገረው። ሁለተኛ ፊልጶስ ሳይጠራ ከበለስ በታች አየሁ አለው። ከምን በታች አየሁ? ምናልባት ይላል ቅዱስ ዮሐንስ አፈወርቅ ናትናኤል ፊልጶስ ስለኔ ነግሮት ሊሆን ይችላል የሚል እንዳያድርበት መጀመሪያ ንጹሕ ነህ አለው። ንጽሕናው ወንድሙ ፊልጶስ ያውቃል። ስለኔ ንጽሕና ቂም በቀል እንደሌለብኝ ስለ ጽድቄ ምናልባት ፊልጶስ ነግሮት እንዳይሆን የሚል ጥርጣሬ በልቡናው እንዳያድር ሌላ ጨመረለት። ፊልጶስ ሳይጠራ ከበለስ በታች አውቃለሁ አለ። ከበለስ በታች ቁጭ ብሎ ነበር የሚመረመረው። የተነገረው ሱባኤ ቀረ። እግዚአብሔር የሰጠው የተስፋ ቃል 5500 ዘመን ደርሷል። ታዲያ ያ ጊዜ ለምን ቀረ እያለ ይመራመር ነበር። ይህንን በንጽሕና በቅድስና ነበር የሚያደርገውና ይህንን ስታስብ አውቃለሁ አለ። ወዲያው አንተ የእግዚአብሔር ልጅ ነህ አለ ናትናኤል። የማን ልጅ ነህ? ብዙ አላባከንም። አንተ የእግዚአብሔር ልጅ ነህ አለ። አንተ አምላክ ነህ፣ አንተ ፈጣሪ ነህ። እውነትም ፊልጶስ እንደተናገረው ሙሴ በሕግ ነቢያት በትንቢት የተናገሩልህ አንተ ነህ አለ። ጌታችን መላለው ከበለስ በታች አየሁ ስላልኩህ አመንህ። ከዚህ የሚበልጥ ነገር ታያለህ አለው። ከዚህ የሚበልጥ ነገር ምትላለህ ታያለህ። መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያለህ አለው። አሁን ጥቂት ተአምራት አይተሃል፣ ጥቂት ምስጢር ገልጬልሃለሁ። በዚህ አትደነቅ። ከመጣ ከተከተልከ ከዚህ የበለጠ ነገር ምን ትላለህ ታያለህ አለው። ይሄ ነገር ከዚህ የሚበልጥ ነገር ታያለህ የሚለው ቅዱስ ዮሐንስ አፈወርቅ እንደሚነግረን አሁን ክርስቲያኖች ነን። ጸበል ተጠምቀን ተፈውሰን ይሆናል። እምነት ተቀብተን ተአምራት ተደርጎልን ይሆናል። እግዚአብሔርን በሱባኤ ጠይቀን ተጽሞልን ይሆናል። ከዚህ የሚበልጥ ነገር ያሳያቸዋል። በክርስትና ሕይወት ተመላልሳችሁ ጥቂት በረከት ጥቂት ተአምራት አይታችሁ ከሆነ አብዝታችሁ ከተከተላችሁት ከዚህ የሚበልጥ ነገር ታያላችሁ። መላእክት ሲወጡና ሲወርዱ ታያለህ ማለት መላእክት የሚያገለግሉት እግዚአብሔርን ነው።
ስለዚህ መላእክት የሚያገለግሉኝ የሚወርዱልኝ የሚወጡልኝ እኔ ነኝ ሲለው ነው። አንድም እስከ ዛሬ መላእክት የእግዚአብሔርን ስጦታ ለሰው የሰውን ጸሎት ወደ እግዚአብሔር ለማቅረብ አይወጡም አይወርዱም ነበረ። ከዚህ በኋላ ግን እኔ መጥቻለሁ፣ የምሕረት መንገድ ተከፍቷል። መላእክት ይወጣሉ ይወርዳሉ፣ የሰውን ጸሎት ወደ እኔ የኔን በረከት ወደ ሰው ያመጣሉ አለው። ስለዚህ የናዝሬቱን ኢየሱስን አገኘ ነው። ይሄ ቃል ሙሉ ሆነ። ዛሬም ምእመናን የቤተ ክርስቲያን መልእክቷ ይሄ ነው። የናዝሬቱን ኢየሱስን አገኘ ነው። ማን አገኘ ነው? አግኝተነዋል። በመካከላችን አለ። እንዴት ሊሆን ይችላል የሚሉ ብዙዎች አሉ። ከናዝሬት እንዴት በጎ ሰው ሊወጣ ይችላል? ዛሬም እግዚአብሔር መከራዬን እንዴት ቸላለው እንዴት ቸላለው የምንም ብዙዎች እንኖራለን። ነገር ግን እግዚአብሔርን አግኝተ በመካከላችን አለ። ችግራችንን ይቀርፋል፣ ቋጠሯችንን ይፈታል፣ የተዘጋውን መንገድ ይከፍታል። ዛሬ መካከላችን አለ። የናዝሬቱን ኢየሱስን አገኘ ነው። በዚህ ቀን የቤተ ክርስቲያን መልእክቷ ክርስቶስን ያላገኙት ፈልጉት፣ ያገኛችሁት ተከተሉት። እኛም የክርስትና ዓላማችን የክርስትና ተግባራችን ተልእኳችን ክርስቶስን ያላገኙት እንዲፈልጉት እንዲያገኙት፣ የሚፈልጉት እንዲያገኙት፣ ያገኙት ደግሞ እንዲከተሉት ማድረግ ነው። ክርስቶስን የሚፈልጉት እንዲከተሉት፣ ያገኙት ደግሞ እንዲከተሉት ማድረግ ነው። ስለዚህ እኛ ክርስቶስን አግኝተነው ከሆነ ተአምሮ ከሜር እግዚአብሔር ቀምሰነው ከሆነ ለሌሎች እንደ ፊልጶስ መናገር ነው። የጨለመባቸዋል ክርስቶስን ባለማወቅ የእውነትን መንገድ ካለመረዳት ብዙ ግራ የተጋባሉ። ይህንን በመመስከር ግዴታን መወጣት ነው። ቅዱስ ዮሐንስ አፈወርቅ ይህን ቃል ሲያጠቃልል ይላል፣ የእኛ ድርሻችን እንደ ፊልጶስ ለብቻችን እንዳር፣ እኔ ካገኘሁ ምን አገባኝ የምንል አንሆን። ብዙ ክርስቶስን በመፈለግ ላይ ያሉ ያላገኙ እንደ ናትናኤል ያሉ ሰዎች በዙሪያችን አሉ። ለእነሱ አገኘነው ብለን እንንገራቸው። እኛን ያሳረፈ አምላካችን እነሱንም ያሳረፋቸው ዘንድ እንርዳቸው ይላል። ስለዚህ ብዙሃን ክርስቶስን ማግኘት የሚፈልጉ አሉ። የእኔን ችግር ቸልሎታል፣ እኔን አይሰማኝም እንዴት ብሎ የሚጠይቁ አሉ። ርቀው እኮ የሚጠይቁ አሉ። እንዴት እንደዚህ ይሆናል? እንዴት እንዲህ ታደርጋላችሁ? ርቀው ክርስቶስ የሚሉ ነገር ግን ቀርበው የማይቀምሱ ያላጣጣሙ ሰዎች አሉ። ስለዚህ እነዚህ ሰዎች ናና እይ ማለት ያስፈልጋል። ምን በላይ እንዴት ሰበል ያድናል የሚላል እንዴት ስጋው ደጉ ፈውሳል የሚል ሰው አለ። እንዴት የሚል ካለ ናና እይ ወዳጄ፣ እኛ ልናብራራልህ አንችልም፣ ልንተረጉምልህ አንችልም። ጥልቅ ምስጢር ነው፣ ሰማያዊ ምስጢር ነው፣ መለኮታዊ ምስጢር ነው። ናና እይ፣ ወደ ክርስቶስ ቅረብ። ስትመጣ ያን ጊዜ ትታሰራለህ በፍቅሩ ማለት ነው። ስለዚህ እንደ ፊልጶስ ጠሪዎች እንሆን፣ ጋባዦች እንሆን። እኛ ካገኘነው እኛን ያሳረፈ አምላክ ሌሎች ባዘኑት እንዲያልፉ ይልኮናል። መንፈሱና ሙሽራይቱ ና ይላሉ። የሚሰማም ና ይበል፣ የወደደ ቢኖር ይምጣ አይደለም የሚለው ቃሉ። መንፈሱና ሙሽራይቱ ና ይላሉ። የሚሰማም ና ይበል፣ የወደደ ቢኖር ይምጣ፣ የሕይወትን ውሃ እንዲሁ ይውሰድ። ስለዚህ የእኛ ድርሻ መጥራት ነው፣ መንገር ነው፣ ዝም ማለት አይደለም። እኛ የተጠቀምነው እኛ ያገኘነው እኛ የተረዳነው ይረዱ ዘንድ መጋበዝ ይገባል። አንደኛው እንደ ናት እንደ ፊልጶስ ጋባዦቹ ለብቻችሁ ይርላይ አትበሉ ነው። ሁለተኛው እንደ ናትናኤል ደግሞ ንጹሐን እንሁን ነው። እንደማ ናትናኤል ጻድቅ ነው። ናትናኤል ልቡ ንጹሕ ነው። ልበ ንጹሐን ብፁዓን ናቸው ይላል። ብፁዓን ንጹሐነ ልብ እስመ ውእቱ ይሬዩ ለእግዚአብሔር። ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና ይላል። ማንን ያዩታል? አያችሁ፣ እንደ ናትናኤል ደግሞ ልባችን ንጹሕ ይሁን። ከቂም ከበቀል ንጹሕ ይሁን። ከጥላቻ ከክርክር ንጹሕ ይሁን። ከመለያየት ንጹሕ ይሁን። ልባችን በቅድስና ይሞላ። እንደ ናትናኤል ልባችን ንጹሕ ከሆነ የሚያሳርፈንን ጌታ እናገኘዋለን፣ እናየዋለን። ማየት ብቻ ማግኘት ብቻ አይደለም፣ ከዚህ የሚበልጥ ነገር ያሳየናል። ዛሬ ባየነው ባገኘነው ተደንቀን ተደስተን ሊሆን ይችላል። ከዚህ የሚበልጥ ነገር ያሳየናል። ይህን ለማየት ግን ልባችንን ማድረግ ያስፈልጋል፣ ንጹሕ ማድረግ ያስፈልጋል። ሌላው እንደ መላእክት ትጉሃን እንሆን ይላል። እንደማ እንደ መላእክት
መላእክት የሰውን ልጅ ለማገልገል በሰው ልጅ ላይ ሲወጡ ሲወርዱ ታያለህ ነው ያለው። ስለዚህ መላእክት አያርፉ፣ ትጉዎች ናቸው፣ ትጉዋን ናቸው። 24 ሰዓት ያመሰግናሉ። አንደበታቸው ከምስጋና ተቋርጦ አያውቅም። ስለዚህ እንደ መላእክት ትጉሃንን ነው። ለምስጋና እንትጋ፣ ለጸሎት እንትጋ፣ ለፍቅር እንትጋ። የምንተጋ ከሆነ ዛሬ ፊልጶስ የተናገረውን ቃል የናዝሬቱን ኢየሱስን አገኘነው። ፍለጋችን አበቃ። የፈለጋችንን ነገር ጨርሰናል። ሐዘናችን ተወገደ፣ ደስታችን ጀመር እንዳለው እኛም በእውነት እንዴት ሊሆን ይችላል ያልነው ችግር ተወግዶ የደስታችን መጀመሪያ የሐዘናችን ማብቂያ የፈለጋችን መጨረሻ ይሆናል። የናዝሬቱን ኢየሱስን አገኘነው። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።